ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። እያያችሁ ነው፣ ወክ እያረኩ ነው። ያው ወክ እወዳለሁ እንደነገርኳችሁ። ዛሬ ደግሞ ብቻዬን አይደለሁም። ዛሬ ደግሞ ሙሉ ቤተሰብ ነው ወክ የምናረገው። ይኸው በዛ በኩል ላሳያችሁ ቤተሰቦች። ይኸው በዛ በኩል ወክ እያረጉ ነው። ያቸው በጣም ረጅም መንገድ ነው ልንሄድ ያሰብነው፣ ረዘም ያለ መንገድ። እዛ 4 ሰው አለ፣ 5ኛዋ ከኋላ ናት ማለት ነው። እኔ ማለት ነኝ 5ኛዋ። እና ዛሬ ደግሞ ይኸው እንዴት ያለ ሜዳ ወጥተን ወክ እናደርጋለን። ይኸው እኛ ሁል ጊዜ እንደተለመደው በጋ ላይ ሲሆን ልጆቻችን ጋር ወክ ማድረግ በጣም ነው የምንወደው። አይው እና ጧታችን የሆር ጧታችን ቤተክርስቲያን አለርንም። ምክንያቱም ልጅ ገና ክርስትና ስላልተነሳች በክርስቲያን መሄድ አልችልም። ጋብዣቸዋለሁ። የልጅ ክርስትና ደግሞ የሚቀጥለው እሁድ ነው። ጋብዣቸዋለሁ እንድትመጡ ተጋብዛችኋል። ያ የሚቀጥለው እሁድ በዚህ ሰዓት ቤተክርስቲያን ነን ማለት ነው፣ ሙሉ ቤተሰብ። ምክንያቱም ክርስትናዋ በ80 ቀን ስለሆነ ሌላ ከተማ ነው ምን ቤተክርስቲያኑ ያለው፣ ግን 1 ሰዓት ነው፣ ብዙም ሩቅ አይደለም። እና ዛሬ ግን ያው ወክ እያደረግን ነው፣ ምንም ቤተክርስቲያን አልሄድንም ማለት ነው። እና የዛሬው እሁዳችን የኛ ይሄን ይመስላል። በጣም ደስ የሚል እሁድ ነው። ፀሐይ የለችም ብዙ፣ ግን ብርድ የለም፣ ደስ ይላል። በቃ ያው እንደምታዩት በረዶ እንትን እያለ ነው፣ በረዶ እየጠፋ ነው፣ በረዶ እየሄደ ነው፣ እየሟሟ ነው የሚባለው። ብዙ በረዶ የለም አሁን ይሄ ደስ አይሆን። አሁን ደግሞ አረንጓዴ፣ ሁሉም አረንጓዴ ሲሆን ውይ በስመ አብ መንፈስ ነው የሚያድሰው። በጣም ዝም ብላችሁ ወክ አድርጋችሁ አጠግቡ ማለት ነው። ይኸው ሜዳውን ላሳያችሁ። ይኸው እንደ ያለ ሰጥ ያለ ሜዳ ነው። ይሄ አሁን ይዘራል። ይኸው ሊዘራ የተዘጋጀ ነው። ሊዘራ ተዘጋጅቶ ቁጭ ያለ ነው። እንደዚህ ሜዳ ቦታ ነው ሁልጊዜ ወክ የምናደርግበት። ያለንባት ከተማ በጣም ትንሽ ናት፣ ግን በቃ ሁልጊዜ እንደሰታለን። ምክንያቱም ትልቅ ከተማ ምን ሆነ እንደዚህ ወክ ማድረግ አንችልም። ወክ ብታረጉም መኪና ጋር እየተጋፋችሁ ሰው ጋር ወክ ሲጀምር ወክ ማድረግ አይቻልም እንጂ ከተማ ላይ በየትኛው። እኛ ግን ደስተኞች ነን እዚህ ትንሽ ከተማ ቁጭ ብለን። ልጆቻችን በጣም ጎበዞች ናቸው። የእግር መንገድ በጣም 3 ሰዓት 2 ሰዓት ኖርማል ነው። የ5 አመትና የ6 አመት ልጆች የ7 አመት ማለት ነው። እና ያው ገጠር መኖር የምትወዱ ሰዎች እንደኛ እርግጠኛ ነኝ ጥቅሙን ታውቁታላችሁ። ያው እዛ አካባቢ ቤቶች አሉ፣ አይታይም፣ ሩቅ ነው በደንብ እንጂ። እዚህ ሀገር ገጠር የሚኖር ሰው፣ ገጠርና ጫካ የሚኖር ሰው፣ እንደገና ደግሞ ምንድነው ይሄ ፎቅ ቤት የሚኖር ሰው ከኛ ሀገር ሀብታም ሰው ነው ፎቅ ቤት የሚኖረው። እዚህ ሀገር ደግሞ ከኛ ፊንላንድ ከምንኖርበት ሀገር ደግሞ ፎቅ ቤት የሚኖረው ደሃ ነው። ያ እና ይገርመኛል። እኔ በጣም እዚህ ሀገር የሚኖሩት ሀብታሞች ጫካ፣ ውሃ ዳር፣ ገጠር እንደዚህ ገጠር ቦታ ነው መኖር የሚወዱት እንጂ ደሃው ነው ፎቅ ቤት ላይ የሚኖረው። እዚህ እኛ የምንኖረው ፊንላንድ፣ በተለይ እኔ ስለ ፊንላንድ ነው የማውቀው፣ ስለ ፊንላንድም ነው የማወራው። እኛ ሀገር ደግሞ በጣም ሀብታም ሰው ነው ፎቅ ቤት የሚኖረው ማለት ነውና ይሄን ይመስላል የዛሬው ቪዲዮአችን። ከወደዳችሁት ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉት። መልካም ሰንበት ይሁንላችሁ። ቻው።